ሰላም ጤና ይስጥልን የቻናላችን ተከታታዮች እንዴት ናችሁ? በዛሬ ቪዲዮአችን የንግድ ባንክ አካውንታችንን ከፋይዳችን ጋር እንዴት አድርገን ኮኔክት እንደምናደርግ ነው የምናሳያችሁ። ሰልፍ ሳትሰለፉ ባንክ መሄድ ሳይጠበቅባችሁ በስልካችሁ በኮምፒውተር ላይ በላፕቶፕ በቤት ቁጭ ብላችሁ ራሳችሁ እንዴት እንደምትሞሉ ነው የምናሳያችሁ። cbe.faida.cbe.com.et ብላችሁ ጽፋላችሁ። ከዛ እዚህ ላይ የንግድ ባንክ አካውንታችሁን ታስገቡና ጌት ኦቲሲ ስትሉት 6 ዲጂት የሆነ ቁጥር በሞባይላችሁ ይላክላችኋል። ያንን ቁጥር እንደዚህ ካስገባችሁ በኋላ ቬሪፋይ ኦቲፒ ትሉታላችሁ። ቀጣይ ፔጅ እንደዚህ ይከፈታል። እዚህ ፔጅ ላይ እንግዲህ ሁለት አይነት ኦፕሽን አለው። እኛ ሎጊን ዊዝ ኮድ የሚለውን እንከፍታለን። ከዛ እዚህ ጋር ፋይዳ አሊያንስ ነምበራችንን እናስገባለን ወይም ፋን የሚባለውን ፋይዳ ነምበራችንን እናስገባለን። ከዛ ሴንድ ኮድ ስንለው የናሽናል አይዲ ደግሞ ሌላ ኦቲፒ ይልክልናል። አሁንም እሱን የሚልክልንን ይሄውና 6 ዲጂት ኮድ አስገብተን ቬሪፋይ እንለዋለን። ከዛ ይሄ ፔጅ ይከፈትልናል። እዚህ ፔጅ ላይ እንግዲህ እነዚህን እዚህ ጋር የተዘረዘሩ መረጃዎችን አክሰስ ማድረግ ፈልጋለሁ። በርዝ ዴት፣ አድሬስ ምናምን ሁሉን ነገሮች እዚህ ጋር የተጻፉትን አክሰስ ማድረግ ፈልጋለሁ። አለው ታረጉኛላችሁ ነው የሚለው። አለው እንልና ቀጣይ ፔጅ ላይ እንሄዳለን። እዚህ ጋር እንግዲህ የኛን መረጃ ያወጣልናል ማለት ነው። ፎቶአችን አለ፣ ስልካችንን፣ በርዝ ዴታችንን፣ ፋይዳችን ላይ የሞላነው ነገር በሙሉ እዚህ ጋር ይመጣል። ከዛ እዚህ ጋር ኤንድ አፕዴት የምትለዋን እንጫናለን። ከዛ አፕዴት ኮምፕሊት ይለናል። ከዛ እዚህ ጋር ፔንዲንግ አፕሩቫል ይላል። እነሱ አይተውት አፕሩቭ እስከሚያደርጉልን እንጠብቃለን ማለት ነው። የሚጠቅም ነገር አግኝታችኋል ብለን እናስባለን። ስለተከታተላችሁ ከልብ እናመሰግናለን። ቻናላችን አዲስ ቻናል ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አሳድጉልን። ቻው፣ ሰላም ሁኑ።